ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባት የሚሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት። ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ፣ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ የምገሰስሽ ማየት አለበት። ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው። በቃ አይዞሽ። የእናቱ ለታ መካከል አንዱ ሲናገር አንዱ እሳት ሲሆን አንዱ ውሃ መሆን አለበት። በእንደዚህ ነው የሚታለፈው ትዳር። ውጣ ውረድ አለው። እንዲሁ እንደው እንደ ቀላል ነገር አይታይም ትዳር። በጣም ውጣ ውረድ አለው። ደግሞ በመካከላቸው ልጅ ሲመጣ ደግሞ ሁለቱንም በቃ ኃላፊነት ተጭኗቸው የዛን ጊዜ ደግሞ ሁሉ ነገር ከመጣላቱ ይልቅ ፍቅር እየጨመረ ይሄዳል። አሁን ያለውን ነገር ግን አብርሽም እንዴት የሚል ነገር ከውስጣችሁ ማውጣት አለባችሁ ነው ምለው። ያኔም ልምጣ ብዬሽ ነበረ። ቆይማ ቀላል ነው እያልሽ ይሄን ያህል ጊዜ ባታቆየው ይሄን ያህልም ገፍቶ ማሄድም ነበረ። አሁን በቃ ያለው ነገር ያለፈው አለፈ። ያለፈውን ነገር ሳይሆን ለሚመጣው ነገር ነው አሁን እኛ ማሰብም ደግሞ ምክራችንን ተቀብለሽ ተግባራዊ እንደምታደርጊ ቁም ነገረኛ ነሽ፣ አምናለሁ። አታሳፍሪኝም ልጄ። እኔ አብርሽም አያሳፍረኝም። ሁለታችሁ ፍቅር ሆናችሁ ማየት ነው የምፈልገው እኔ። በቃ ይሄን ነው የምልሽ ልጄ። ግን ማለት ነው አሁን ማለት ነውማ ታን ቦሳዳለው እንደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች። ሰጣለው አንቺን ብቻ ዘውትር ታምኜሽ እኖራለሁ። ከብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ። ዛሬም ነገም እወድሻለሁ፣ ያንቺው ነኝ። ዛሬም ነገም እወድሻለሁ፣ ያንቺው ነኝ። ዛሬም ነገም እወድሻለሁ። የሩታ እናት በጣም ልክ ናቸው። እውነት ይሄ ሁሉ ፍቅርማ በባዶ ሜዳ እንዲቀር ማድረግ የለባቸውም። ምክንያቱም ይዋደዳሉ። በመሀላቸው የማይሆኑ ሰዎች እየገቡ ነው ይሄን ነገር የሚፈጥሩባቸው። እውነት ይሄ ሁሉ ፍቅር ሜዳ ላይ መቅረት የለበትም። ቢያስታርቋቸው እውነት እኔ በጣም ነው ደስ የሚለኝ። እሷም ትወደዋለች። ትናንትና በለቀቀችው ቪዲዮ ላይ አይታችሁታል። ምክንያቱም አሁንም ድረስ ትቀናበታለች በአብርሽ። የምትጠላው ከሆነና ከሱ ጋር መፋታት እንደምትፈልግ አይነት ሴት አልነበረችም። ስለዚህ ቢያስታርቋቸው በጣም አሪፍ ነው። ፍቅርሽ ነው ለመኖር ብርታቴ የሆነኝ። ከብዙ ስቃይ ሰፊና ጥልቅ ነው መውደዴ፣ እመኝኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፊ ማመኑ ይቀላል። የሽንገል አይደለም ከልቤ ያደረውን እውነት እስካሁን ቃላታይ
ሲጀምር መጀመሪያውኑ ራሱ ፍርድ ቤት ከመሄድ ትልልቅ ሰዎች ሽማግሌዎች ገብተውበት ቢሆን ኖሮ ነገሩ እዚህ ባልደረሰ ነበረ። ለብቻቸው ጀመሩ፣ ከዛን ለብቻቸው ለመጨረስ ወሰኑ እንጂ መጀመሪያውኑ ትልልቅ ሰዎች ገብተውበት ትልልቅ ቤተሰብ ሽማግሌ ቢገባበት ኖሮ ለፍቺ ባልተዳረሱ ነበር። ስለዚህ የሩታ እናትም የሱም ቤተሰቦች ሆነው ጋሽዬም ሆኖ ሽምግልና ቢቀመጡና ቢያስማሟቸው ላይፈታ የማይችል ችግር አይደለም በመሀላቸው የገባው። ስለዚህ ልጁም ያለ አባት አያድግም ማለት ነው። በትክክል የአባትን ፍቅር እያገኘ ማድረግ ይችላል። የሩታ እናት ትክክለኛ ውሳኔ ነው የወሰኑት። ፋሚሊ እኔ ምን ላደርግ እንግዲህ ያው የያዘኝ ነገር ይዞኝ ነው በዚህ ልክ ማደንቃት ማለት ነውና ግን እሷን ሳደናንቃት ደግሞ በጣም የሚናደዱ እናንተ የሚሉ ሰዎች አሉ። ምን ላድርግ ስላት በደንብ ማደናነቅ ነው መፍትሄው አለች። ጨምረ አደናቀኝ ጎበዝ። ኮሽኒና ታመሰግናለች። ግን ባይዘው በጣም እየቀባችኝ ነው። ወይ አይለቃ ማን ነው የሚለቃ አይደለም ይሄ የእውነት በቃ እሺ አመሰግናለሁ። ደግመሽ ሳሚ እኔም ልሳምሽ። ምን ነው አይ ደግመሽ ሳሚ መልስ። ሁለቴ ሳሚ አራፋ ቢልቻችን ዛሬ እና ትታረቃላችሁ ብዬ ተስፋ አደርጋለሁ። አብርሽና ሩታ ሰላም አውርደው እንደበፊቱ ወደ ፍቅራቸው ይመለሳሉ የሚል ተስፋ አለኝ። ምክንያቱም ሁለቱም ጋር ፍቅር አለ። የሚቆጣቸውና የሚገስጻቸው ሰዎች ነው ያጡት ማለት ነው። እና አሁንም ትልልቅ ሰዎች በመግባታቸው ደስተኛ ነኝ እና የሩታ እናት ያሰቡት ነገር ልክ ነው። ስለዚህ ሰላም ትሆናላችሁ ብዬ ተስፋ አደርጋለሁ። መልካሙን ሁሉ ነው የምመኘላችሁና በፍቅር በደስታ ልጃችሁ ታሳድጋላችሁ። እኔ ወድ በጣም ወድሻለሁ፣ በጣም አፈቅርሻለሁኝ። የኔ ውድ መጣሁ።